ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች እንግሊዘኛ ለጀማሪዎች እንዴት አድርገን መጀመር እንችላለን? እንዴት አድርገን ነውስ ማንበብ መጻፍ ምን ጀምረው ብላችሁ ለጠየቃችሁኝ ዛሬ ይህ ቪዲዮ ለእናንተ ነው። ስለዚህ እንግሊዘኛ ምንም ለማታውቁ ልጆች እንዴት አድርጋችሁ መጀመርና እንዴት አድርጋችሁ ማጥናት መዘጋጀት እንዳለባችሁ በዛሬው ቪዲዮ የምናይ ይሆናል። ሌላኛው ደግሞ እንግሊዘኛ በአማርኛ ቴክስት የሚባል አለ። እሱንስ እንዴት አድርገን እንጽፋለን የሚለውን በዛሬ ቪዲዮ የምንማማር ይሆናል። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ከዚህ በፊትም የሰራናቸውን እንዲሁም ከዚህ በኋላም ስንሰራ እንዲደርሷችሁ ሳብስክራይብ፣ ላይክ፣ ሸር አድርጉ። በግል በግሩፕ አስተማሪ እንፈልጋለን የምትሉ ልጆች ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በማንኛውም ሰዓት በኢሞ፣ በቴሌግራም፣ በዋትሳፕ አናግሩን። ቀጥታ ወደ ትምህርቱ። እሺ ቤተሰቦች መጀመሪያ ላይ ምን ብያችሁ ነበር? አሁን ምንም ከዚህ በፊት እንግሊዘኛ ማታውቁ ልጆች አማርኛ አውቃችሁ እንግሊዘኛ ለማታውቁ አሁን ለምሳሌ ሀ የሚለውን ድምፅ ለማውጣት ከዚህ ላይ እንደምታዩት ኤችኤ የሚል አለ። ሀ ብላችሁ ለመጻፍ ሀ የሚለውን ድምፅ ለማውጣት ኤችኤ መሆን አለበት ማለት ነው። ስለዚህ እንግሊዘኛም ስታነቡ ሀ ብላችሁ ድምፅ ለማውጣት ኤችኤ መሆን አለበት ማለት ነው። ስለዚህ አማርኛ በእንግሊዘኛም ሀ ብላችሁ ለመጻፍ ኤችኤ መሆን አለበት ማለት ነው። ሁ ኤች ዩ። ከዚህ በኋላ አልደግምላችሁም፣ ምክንያቱም ጥቅሙን ከነገርኳችሁ ለእያንዳንዱ ፊደል የትኛው እንደሚጻፍ በእንግሊዘኛ አልፋቤቶች የምናነብ ይሆናል ማለት ነው። አሁን ለምሳሌ ሀ ማለት ኤችኤ እንደሆነ፣ ሁ ማለት ኤች ዩ እንደሆነ ነግሬያችሁ ሁሉንም እንደዚህ ካስረዳኋችሁ በኋላ እናንተ ደግሞ በምትፈልጉት እንግሊዘኛም ለማንበብ እንዲሁም አማርኛ እንግሊዘኛ ቴክስት ለመጻፍ ስለሚጠቅማችሁ እነዚህን በስነ ስርዓት አንድ ባንድ ለዩ። አማርኛ ለማታውቁ ደግሞ መጀመሪያ አማርኛ ፊደሎችን ለዩና ከዚያ በኋላ ደግሞ እንግሊዘኛውን መማር ትችላላችሁ ማለት ነው። ስለዚህ አማርኛውንም ስለማስተምራችሁ ግራ ሊገባችሁ አይገባም። ሀ ኤች ኤ። ሀ ብላችሁ ለመጻፍ ይችኛውን ሀ ኤች ኤ። ሁ ኤች ዩ። ሁ ኤች ዩ። ሂ ኤች አይ። ሂ ኤች አይ። ሃ ኤች ኤ። ኤች ኤ። ሄ ኤች አይ ኢ። ኤች አይ ኢ። ህ ኤች። ህ ኤች። ሆ ኤች ኦ። ሆ ኤች ኦ። ለ ኤል ኢ። ሉ ኤል ዩ። ኤል ዩ። ሊ ኤል አይ። ላ ኤል ኤ። ሌ ኤል አይ ኢ። ል ኤል። ሎ ኤል ኦ። ኤል ኦ። ሀ ኤች ኤ። ይህኛው ሀና ይህኛው ሀ ይህኛው ሀና ይህኛው ሀ ተመሳሳይ ስለሆነ ግራ እንዳትጋቡ። ሀ ኤች ኤ። ሁ ኤች ዩ። ሂ ኤች አይ። ሃ ኤች ኤ። ሄ ኤች አይ ኢ። ህ ኤች። ሆ ኤች ኦ። መ ኤም ኢ። ሙ ኤም ዩ። ሚ ኤም አይ። ማ ኤም ኤ። ሜ ኤም አይ ኢ። ም ኤም። ሞ ኤም ኦ።
እሺ ቤተሰቦች አሁን ከዚህ ላይ መገንዘብ ያለባችሁ ከዚህ ላይ እንደምታዩቸው የሀ ቤተሰቦች ከሆነ ኤች ሁሌ የማይቀር ነው። ኮንሶናንት የሚባለው ኤች አይቀርም። ቫውሎቹ ደግሞ ይች ያለች ኤ ማለት ቫውል ናቸው። በአማርኛ ቫውል ማለት አናባቢ፣ ኮንሶናንት ደግሞ ተነባቢ። ስለዚህ ሀ የሚለውን ኤች አትቀርም፣ አናባቢያ ደግሞ ኤ አትቀርም ማለት ነው። ሁ ማለት ደግሞ ኤች ዩ አደል። ኤች ምንድናት? ኮንሶናንት ናት። ኮንሶናንት ማለት ተነባቢ፣ ዩ ደግሞ አናባቢ ናት ማለት ነው። ሂ ኤች ተነባቢ ናት፣ አይ ደግሞ አናባቢ ናት። በዚህ መሰረት ሁሎችንም እንደዚህ አድርጋችሁ ኤች ሁሌም አይቀርም ከሀ ቤት ከሆነ። ለ ከሆነ ደግሞ ኤል አይቀርም። ኤል ሀ ከሆነ መጀመሪያው ነግሬያችኋለሁ ተመሳሳይ ስለሆነ ኤች አይቀርም። መ ከሆነ ደግሞ ኤም አትቀርም። እነሱን ያዙ። ሌላኛው ደግሞ የመጀመሪያ ፊደላት ከሀ ቤት በስተቀር የመጀመሪያዎች ኢ ነው የሚወስዱ፣ ሁለተኞች ዩ ይወስዳሉ። ሁሉ ዩ ነው የሚወስዱ ሁለተኛ ፊደሎች እንዳናባቢ። ሶስተኛ ፊደሎች ደግሞ አይን ይወስዳሉ። አይን። አራተኛ ፊደሎች ደግሞ ኤን ይወስዳሉ። ኤ። አምስተኛ ፊደሎች ደግሞ አንዳንዶች አይን ያስወጡና ኢን ብቻ ይጠቀማሉ። ግን በብዛት አይ ኢ ነው የሚሆነው። ሌላኛው ስድስተኛው ፊደል ደግሞ ምንም አናባቢ አይጠቀምም። ስድስተኛ ፊደሎች ሁሉም አናባቢ አይጠቀሙም፣ ተነባቢያቸውን ብቻ የሚጠቀሙት። ሌላኛው ሰባተኛው ደግሞ መጨረሻዎች ኦ ይጠቀማሉ፣ አናባቢያቸው ኦ ይሆናል ማለት ነው። ግራ እንዳትጋቡ እሺ። ወደዚህኛው ስመጣላችሁ ደግሞ ይች ሰናት ኤስ ኢ። ሁሌም ሰ ሲጠራ ኤስ አይቀርም ሁሉ ላይ። ሌላውን ደግሞ ቅድም በነገርኳችሁ መሰረት ማስታወስ ነው። ሰ ኤስ ኢ፣ ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ አይ ኢ፣ ስ ኤስ፣ ሶ ኤስ ኦ። ወደዚህኛው ስመጣላችሁ ረ አር ኢ፣ ሩ አር ዩ፣ ሪ አር አይ፣ ራ አር ኤ፣ ሬ አር አይ ኢ፣ ር አር፣ ሮ አር ኦ። ወደዚህኛው ወደ ሰ ስመጣላችሁ ይህኛውም ሰ ተመሳሳይ ነው። ሰ ኤስ ኢ፣ ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ አይ ኢ፣ ስ ኤስ ስድስተኛ ፊደሎች፣ ሶ ኤስ ኦ። አሁን ደግሞ ወደ ሸ ስመጣላችሁ ሸ ሁሌ የማይቀር ኤስ ኤች አይቀርም። ኤስ ኤች ምንድን ነው? ተነባቢ ነው። ኤስ ኤች ኢ ሸ፣ ሹ ኤስ ኤች ዩ፣ ሺ ኤስ ኤች አይ፣ ሻ ኤስ ኤች ኤ፣ ሼ ኤስ ኤች አይ ኢ፣ ሽ ኤስ ኤች፣ ሾ ኤስ ኤች ኦ። እሺ ወደዚህኛው ስመጣላችሁ ከዚህ ላይ እንደምታዩት የቀ ቤተሰቦች ናቸው። የቀ አንዳንዴ ኬ ያረጉታል፣ አንዳንዴ ደግሞ ኪው ያረጉታል። ስለዚህ እናንተ ደስ ያላችሁን ተጠቀሙ። እኔ ኬን ተጠቅም ያለው፣ አንዳንዶች ደግሞ ኪው ያረጉታል። ቀ ኬ ኢ፣ ቁ ኬ ዩ፣ ቂ ኬ አይ፣ ቃ ኬ ኤ፣ ቄ ኬ አይ ኢ፣ ቅ ኬ፣ ቆ ኬ ኦ። ስለዚህ አንዳንዶች ኬን ይተውና ኪው ያደርጉታል። ኪው። ስለዚህ እናንተ
ኬም ኪውንም እያመዛዘናችሁ ለመጠቀም ሞክሩ። ወደዚህኛው ስመጣላችሁ በ ቢኢ ቢኢ ቡ ቢዩ ቢዩ ቢ ቢአይ ቢአይ ባ ቢኤ ቢኤ ቤ ቢአይ ብ ቢ ቦ ቢኦ ቢኦ ወደዚህኛው ስመጣላችሁ ቨ ቪኢ ቨ ከሆነ ቪኢ vu ቪዩ ቪዩ ቪ ቪአይ ቪአይ ቫ ቪኤ ቪኤ ቬ ቪአይ ቭ ቪ ቮ ቪኦ ቪኦ ወደዚህኛው ስመጣላችሁ ተ ቲኢ ቲኢ ቱ ቲዩ ቲዩ ቲ ቲአይ ቲአይ ታ ቲኤ ቲኤ ቴ ቲአይ ት ቲ ቶ ቲኦ ቲኦ ስለዚህ እንደዚህ እያደረጋችሁ መስርቱ። ዛሬ ይህ ክፍል 1 ነው። ክፍል 2 ደግሞ ሌሎችን እነዚህን ሁሉንም ይዤላችሁ የሚመጣ ይሆናል። በቀጣይ ክፍል ሁሉን እንጨርሳለን። ለዛሬ ከዚህ ላይ እናበቃለን ማለት ነው። እሺ ክፍል 2ን ይዤላችሁ እንድመጣ ሁላችሁም ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ በክፍል 2 እንገናኝ።